የቁርአን የተጠላ ብቻ ሳይሆን ያከፍርሃል። ወይ በቁርአን ውስጥ ባለ ነገር ላይ በቁርአን ከተከራከርክ ራሱ ትከፍራለህ እኮ ወንድማችን። እንደሱ ከረሃ ነው የተጠላ ነው። ክርክር መጠላት አለ ይጠላል እንጂ ክርክር አሁን እናንተ የምናደርገው ክርክር ነው። የውይይት ክርክር፣ የመማማር ክርክር ነው። የመማማር ክርክር ከእስልምና ያስወጣም። የኩፍር ክርክር ለምሳሌ አሁን እኔ በኩፍር ላይ ከቆም ፕሊስ እንየዋ ሱናን አቢ ዳውድ 4603 ላይ ምን ይላል? ቀጥል ክርስቲያን። እሺ ላንብብልህ ወይ ሜቢ አንተ አረብኛውን ከፈለክ ታነባዋለህ። ሱናን አቢ 4603 ላይ ምን ይላል? the prophet said አቡ ሁረይራ እንደተረከው ነብዩ እንደዚህ አለ controverting about the Quran is a disbelief በቁርአን መከራከር ክህደት ነው። ኮንትሮቨርቲንግ ገባህ? ምን ማለት ነው? እሱ ገብቷል? ምን ማለት ነው? እዛ ላይ አሁን እሱ ምን ማለት ነው? ምንድነው ኮንትሮቨርሻል ማለት ምን ማለት ነው? መከራከር አይደለም። ዲስቢሊቨር ሆነ ስትከራከር ዲስቢሊቨር ሆነ። ቆይ ይኸውልህ እንግሊዝኛውን እሱ ይኸውልህ ልንገርህ አንተ ቁርአኑ ካስቀመጠው ውጪ በሆነ ሐሳብ ላይ ቆይ አንዴ ላውራ። ቁርአን የዚህ ሐሳብ ይሄንን ማነው ሐዲስ አንብቤዋለሁ አውቀዋለሁ። ይሄ ሐሳብ በቁርአን ላይ ቆይ እናንተ አሁን ቀጥተኛ የአማርኛ የዚህ የጉግል ትራንስሌሽን ይዛችሁ እየመጣችሁ ነው ችግር የፈጠራችሁብን። ቁርአኑ የሚረዳው በቃ አሁን ብልግና ውስጥ ገባ። ፖፓላሪ ሪስፔክት ሰጥተንህ እያዳመጥንህ ነበረ። ትርጉም እንኳን ማታውቅ እንደዚህ አይነት ነቀፋ ውስጥ አትግባ። ይሄ ነውር ነው። እኔም አንተ በምናየው አንድ ነገር ሁለታችን የምናየው የጉግል ትራንስሌሽን ነው እና እንግሊዝኛው ነው። ይሄ መጽሐፉ ይከፈትልህ። ፖፑላሪ መጽሐፉ ይከፈትልህ። መጽሐፉን እንክፈትልህ። ተመሳሳይ ከሆነ ከእስልምና ለቀህ ትወጣለህ። ኪታቡን አሁን ከፍትልሃለን። ይሄው ቃል ነው ያለው ኪታቡ ላይ ትወጣለህ። ቆይ እስኪ አንድ ጊዜ በደንብ እንደውም አንተ በአማርኛው እንድትረዳው መደረግ አለበት። ትራንስሌት አድርገው በአማርኛ እስቲ በአማርኛ ትራንስሌት አድርገው። እሱን ፔስት አድርገህ እንግሊዝኛውን በአማርኛ ትራንስሌት አድርገላችሁ ሰዎች ይዩት ፊት ለፊት። አንተ ተርጉመው ጎግል ትራንስሌሽን። አንተ እኮ ነው አሁን እያልከን ያለኸው የጎግል ትራንስሌሽን አልፈልግም ብለህ ጎግል ላይ ተርጉሞ ትላለህ። ኮንትሮቨርቲንግ ነው የሚለው። ኮንትሮቨርቲንግ ሚንስ ነው ሲንሰርሊ ኮንትሮቨርቲንግ። አሁን እኮ ኮንትሮቨርቲንግ ነው ሌላ ነገር የለም። ምንድነው እሱ? ኮንትሮቨርቲንግ ማለት ክህደት ነው። በቁርአን ላይ ክህደት ነው። በክህደት ክርክር ማድረግ በቁርአን ላይ ከእስልምና ውስጥ ያወጣል። ኦኬ መካድ ምን ብለው መካድ? ኖ ኢትስ ናት አባውት ዲስቢሊቪንግ። ኮንትሮቨርቲንግ ማለት ኢንቴንሽናሊ ቁርአንን ኮንቨርት ወይም የቁርአንን ሐሳብ አገነስት ሆኖ በመቆም ሆነ ብሎ መከራከር ከእስልምና ያወጣል። ይሄ እኮ ሆነ ብለ እንድንከራከር የተፈቀደ አይደለም። ይሄ የትኛውም እስልምናን አንደርስታንዲንግ የሚያደርግ ሰው ሄደ መጠየቅ ትችላለህ። በዚህ አንደርስታንዲንግ ነው እኛ ዑለሞች ፖፓላሪ እንግዲህ የጎግል ትራንስሌሽን ነው እናንተ የምትሉት ብሎ ዲስፒዩት ማድረግ፣ አርጊው ማድረግ፣ ኮንትሮቨርቲንግ ማድረግ ማለት እነኚህ ኦልሞስት ተመጋጋቢ ሲኖኒም የሆኑ ቃላቶች ናቸው። አንድ በአማርኛ ያው ተተርጉሞላል ነው ገብተህ በዛ በትራንስሌት አድርገው በእንግሊዝኛ አድርገው ያው ተደርጎላል ነው። በእንግሊዝኛ ትችላለህ ከፈለክ። ኮንትሮቨርቲንግ በእንግሊዝኛ what does that mean? ኮንትሮቨርቲንግ ብለና ግባና ዲስቢሊቪንግ ነው እዛ ላይ አለማመን። ይኸው አማርኛውን አንብብ። በቁርአን አንቀጾች ላይ መከራከር ክህደት ነው። ምን ማለት ቀጥታ አረብኛው ነው የተረጎምኩት። ምን በሚለው ነው አማርኛ? ይኸውልህ አንድ ነገር እኔ ነገርኩህ ነው በቃ ትርጉሙ። የአረብኛውን አማርኛ ብዙ ነው። ክርክር የሚለው ለምሳሌ ክህደት ሊሆን ይችላል። ትናንትና ነው የሰራ ነው። የቃላት ውስንነት አለበት። አታምኑም በሱ? አንድ ሰውዬ ከደቂቃዎች በፊት እኮ ይተርጎምልኝ በጎግል ትራንስሌሽን በቃ እንግሊዝኛ ወገቤን ብለህ ነበር እኮ። አሁን ተርጉምልኝ እንግሊዝኛውን ከፈለክ ወዳዛሚ ኮንትሮቨርት ብለና ዲስቢሊቪንግ ይላል። ገብተህ ማየት ትችላላችሁ እዚህ ውስጥ ያላችሁ ሰዎች። አሁን ለክርክር አይደለም በቃ አርጊው ማድረግ መከራከር ማለት ነው ወንድማችን። አማርኛ ውስንነት አለበት። ክልክል ነው።